ወደ ተወለደ ህፃን ጤነኛም መሆን አለመሆኑ የምንለካባቸው 5 ነጥቦች ወይም የመጀመሪያው አፒራንስ ወይም ቀለሙ ነው። ወደ ተወለደ ህፃን ቀለሙ ቀይ መሆን አለበት። ከዛ ውጭ ሰማያዊ ከሆነ ግን ልጁ ችግር ላይ ወይም የኦክሲጅን እጥረት አለበት ማለት ነው ህፃኑ። ሁለተኛው ፐልስ ሬት ወይም የልብ ምት ነው። ያንቺ ወደ የተወለደ ህፃን የልብ ምቱ 100 እና ከዛ በላይ መሆን መቻል አለበት ጤነኛ ለመባል። ሶስተኛ ግሬሚሲን ወይም መልስ መስጠት ነው። ህፃኑ ተች ስናደርግ በሚነካበት ጊዜ በማለት መልስ ሊሰጥ ይገባል ወይም አይኑን ሊገል ይገባል ማለት ነው ጤነኛ ህፃን ከሆነ። አራተኛው አክቲቪቲ ነው ወይም እንቅስቃሴ ነው። ወደ የተወለደ ህፃን እጁ እግሩ ይንቀሳቀሳል። ይህ የጤነኛ ህፃን ባህሪ ነው። አምስተኛና የመጨረሻው ሪስፓይራቶሪ ወይም አተነፋፈስ ነው። ወደ የተወለደ ህፃን ማልቀስ አለበት። ካለቀሰ ጤነኛ ነው ማለት ነው። ካለቀሰ ያተነፋፈስ ችግር የለበት ማለት ነው። ካለቀሰ አክቲቭ ነው ወይም ጠንካራ ነው ማለት ነው። እንግዲህ ለቅሶ ለተወለደ ህፃን ብቻ ነው ጥሩ ነገር የሚሆነው ማለት ነው። ሰላማችሁ ይብዛ። ላይክ ፎሎ አድርጉኝ። አመሰግናለሁ።